የወይዘሮ ሜላት ወርቅ አሁን ናች ገባ ወይ? በጣም ደስ ይላል። ተምቹና ያሲር ዛሬ ላይ ወይዘሮ ባዩሽን በፖሊስ አሳስረዋታል። እጅግ ታምር ሰርተዋል። ተምቹና ያሲር ማለት ነው። ወይዘሮ ሜላት ወይዘሮ ባዩሽ እንዳደበደበቻት ለምሳሌ ለልጇ ነገረችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያላችሁበት ያለ አዝነት ነው በእናንተ ገር ዛሬ ደግሞ ተከታታይ ነው ማለት ነው። ዛሬ እንግዲህ ተከታይ ፓርት ነው። ያው ባለፈው እንዳየነው እርግብ ተብዬው ወይዘሮ ባዩሽ እርግብን ይዛት እንደነበርና ተምቹ ደግሞ ወይዘሮ ባዩሽን እንደደበደባት ነበር ማለት ነው። እንግዲህ ተምቹና እርግብ ተለያይተው እርግብ አላይንህን አላይም የሚል ነበር ማለት ነው። እርግብ ደግሞ ወርቆ እሱ ጋር መሆኑ ረስተው ነበር። አሁን ላይ ተምቹ አስቀመጠበት ወርቁ ቤት ሄዳ እንግዲህ እርግብ ወርቄ የት ነው ብላ ጠይቃ ነበር ማለት ነው። ፖርሳ የሆነ ልጅ አልሰጠህም ወይ ብላ ባለ ሱቁን ስጠይቅም ምንድን ነው የምትይው አንቺ ላይ ፖርሳውን እንደሆነ ባለቤቱ መጥቶ ወስዶታል እያለ አላት ማለት ነው። ከዛ በመቀጠል እንግዲህ እርግብ በጣም ተናዳሚ ተበሳጭታ ወደ መጣችበት ተመልሳለች ማለት ነው። አሁን ላይ ተምቹ የእርግብን ፖርሳ ይዟል ማለት ነው። እንደ ማስታወሻም እየተጠቀመው እንደ ሽታም ጠረኑን እያሸተተ ማለት ነው። ፍቅር ጉድ አይደለ? በፍቅርም አርፎ እንግዲህ በራምባ ተሰብሮ የለ ተምቹ እንግዲህ ያሲር እየቀለደበት ነበረ። ተምቹ አሁን ላይ እርግብ ጋር አብሮ ማደሩን ነገረው ማለት ነው። ራምባ ሰበረሎት እያለ እንግዲህ ያሲር ደግሞ ጭፈራውን ቀጥሏል ማለት ነው። እንግዲህ ወይዘሮ ሜላት ያሳለፈችውን ትዝታና እያስታወሰችውን ሁሉ ለምሳሌ ነግረዋለች ማለት ነው። ምሳሌ ደግሞ ባዩሽ እንደሆነች የደበደበቻት ሲሰማ ደንግጦ ሊወርቅ ነበር ማለት ነው። ከዛም ወይዘሮ ሜላት አንተ ለውሳኔ ሳይሆን ለአባትና ለሰላም እንዳትናገር ነው የነገርኩ ብላ ወይዘሮ ሜላት አስጠነቀቀችው። እሱም ደግሞ እሺ ብሎ ቃል ገባላት ማለት ነው። ግን ለፖሊስ አሳልፈን መስጠት አለብን እያለ እንግዲህ ምሳሌ በጣም ተናዷል ማለት ነው። ወይዘሮ ባዩሽ ሰብየዋ አሁን ላይ በጣም የሚገርመው ነገር ከእርግብ ጓደኛ ጋር እንግዲህ ተገናኝተው የእርግብ ጓደኛ እርግብን ከፈለግሻት 50,000 ብር አስይዥና ተወስጃታለሽ ብላ ነበር እየጠየቀቻት ማለት ነው። ወይዘሮ ባዩሽ ደግሞ አንቺ እርግብን በምን ማስረጃ አለሽ ስትላት እኔ ማስረጃ ብዙ ነገር አለኝ አለቻት። ምክንያቱም አንቺ እርግብን ልትገላት ስትይ አይቻለሁ፣ ወርቅን እጇ ላይ እንደሆነ አውቃለሁና የምትፈልጊያት ከሆነ 50,000 ብር ከፍለሽ እርግብ አለችበት ይነገርሻል ብላ እንግዲህ የእርግብ ጓደኛ ነግራታል ማለት ነው። ወይዘሮ ባዩሽም እንግዲህ በዛ በነገር ተስማምታ ቀጥታ ወደ ወይዘሮ ሜላት ቤት ነው የሄደችው ማለት ነው። ወይዘሮ ሜላት እንግዲህ ስትሄድ እንግዲህ ይህን ነገር ለወይዘሮ ሜላት ልትነግር ነው። አሁን ላይ እንግዲህ ተምቹዬ የእርግብን ሻንጣ ይዞ በየቦታው ይዞራል ማለት ነው። እያሸተተ እሷ እኮ አልፈልግህም አለችኝ፣ ከአሜሪካ እንዳልመጣው ስነግራት ምንም ነገር እንደማልፈልግህ ነው የነገረችኝ እያለ ነው ማለት ነው። ወይዘሮ ሜላት እንግዲህ በሀንዬ እጅ የተፈላ ቡና እየጠጣች ሳሎን ላይ ስለ ወይዘሮ ባዩሽ እየነገረቻት ነበር። ወይዘሮ ባዩሽ እኮ መጣች አለቻት። ምን ልትሰራ ነው ደግሞ የመጣችው? ምን አለችሽ? እርግብን አገኘኋት ብላ መጣች እኮ እያለች እንግዲህ ለሀንዬ ነገረቻት። ሀንዬ ደግሞ እማዬ ይቺን ሴት ለምንድን ነው ለፖሊስ እጅ ማሳልፈን የማንሰጣት? ለአንቺን እኮ ብዙ ጎርታሻለ፣ ብዙ ነገር ያደረገችብሽ ሴት ናት እያለች እንግዲህ ሀንዬ ለወይዘሮ ሜላት ለእናቷ ሲነግራ፣ እናቷ ደግሞ ሀንዬ እናንተ ሳትፈጠሩ በፊት ወይዘሮ ሜላት ባዩሽ ጓደኛዬ ብዙ ነገር ያደረገችልኝ ናትና አሁን ላይ እንደዛ ያደረገችው ምናልባት ችግሯስ ሊሆን ይችላል በሚል እንግዲህ እሷ ነገሩን እውነት ወደ ኋላ እያለች ነው ማለት ነው ወይዘሮ ሜላት። ሲሄን ሀና ደግሞ ለፖሊስ እንደምትሰጥ ነበር፣ ግን በእናቷ ሀሳብ ተስማምታ እሺ ብላለች ማለት ነው። በመቀጠልም እንግዲህ ሀንዬ ዛሬ አባቷ ቤት ሄዳለች ማለት ነው።
ተምቹና ያሲር እንግዲህ ምግብ ቤት ተገናኝተው ተምቹ በጣም ተክዟል ማለት ነው። ያሲር ደግሞ እየጠየቀው ነበረ። አብረን ተገናኘን እኮ እያለ እየነገረው ነበር። ምንድን ነው አብረን ተገናኘን ማለት አንተ አይገባህም እንዴ ሴትና ወንድ የሚያምሩት አብረን አደረን እያለ እንግዲህ እየነገረው ነበረ። ተምቹ ያሲርም እንግዲህ ሰበራለህ እያለ እየዳነሰበት እየቀለደበት ነበር ማለት ነው። እንግዲህ እሷ እኮ ስለምትወደኝ አሳልፋ ህይወቷን ሰጠችኝ እያለ እንግዲህ ተምቹ እየቀለደ ነበር ማለት ነው። በመጨረሻ ግን ያ ከአሜሪካ አልመጣሁም ብዬ ስላት በጣም ደንግና እናልፈልግም ብላ እንግዲህ ታታኛለች። ይሄ ቦርሳ እሷን ማስታወሻ ነው እያለ እንግዲህ እያሸተተ ይዟል ማለት ነው። ሀንዬ ቤቷ ሄዳ እንግዲህ ተምቹንና ያሲርን ሳምላ ብላ ጠርታቸው እየጠበቀቻቸው፣ እነሱ ደግሞ የሀናን ቦርሳ እንግዲህ ተምቹ ታቅፎ ወደ ሀና ቤት ይዞ ሄዷል ማለት ነው። ከዛም በመቀጠል እንግዲህ እያወሩ ምንድን ነው እናንተ ልጆች እያለች እንግዲህ ሀንዬ ደግሞ ቦርሳውን እያየችው ከተምቹ ጋር ይሄ ምንድን ነው ደግሞ አንተ የሴት ቦርሳ ይዘሃል እናንተ ልጆች ተመልሳችሁ ስርቆት ገባችሁ ነው የማንን ቦርሳ ነው የሰረቀው እያለች እንግዲህ ሀንዬ የገባችባቸው። ከዛም ማራኪድዬን አልሰረቅንም እያለ እንግዲህ ያሲርም መማል ያዘ። እሱም ደግሞ የፍቅረኛው ሻንጣ ነው ፍቅረኛው አልፈልግህም ስትለው በዚህ እያስታወሰ ነው ብሎ ያሲር ነገር አንተ ትቀልዳለህ እያለው እንግዲህ ተምቹ በጣም ስለተሰቃየ ማለት ነው። ከዛም እንግዲህ በነገር ሲለው ያሲር ትቶት ወጣ ማለት ነው ሻንጣውን ይዞ። ያሲርም ተከተለው። ይሄ ልጅ እኮ በቃ ግናችን ይዤ ወደ ጠበል ስለሚያስፈልገው እያለ እንግዲህ ተከትሎት ሄዷል። ተምቹ ተመልሶ የእርግብን ቦርሳ ለሀና ሰጥቷታል ማለት ነው። ይሄን እቃ አደራ ያዥልኝ ብሎ እንግዲህ ሰጥቷታል። ይሄ ደግሞ ምንድን ነው ብላ አገላልጣ እንግዲህ ሀንዬን ቁጭ አድርገዋለች ማለት ነው። የወይዘሮ ሜላት ወርቅ ሀንዬ ስለገባ ደስ ይላል። የሀንዬ ልትፈትሽ ቦርሳውን የወይዘሮ ሜላት እርግብ ነው ግን የወይዘሮ ሜላት ወርቅ ነው ግን ሀንዬ አሁንም የምታስበው ወርቅ እነተም እንደሰራበት እንጂ ብታዩ እነሱ የተመለዛ አታውቅም ማለት ነው። ከዛም በመቀጠል እንግዲህ አሁን ላይ ወይዘሮ ባዩሽ በድጋሚ ወይዘሮ ሜላት ቤት መጣ። እንግዲህ እርግብን ማግኘት ነው ወርቅሽን ማግኘት ከፈለግሽ 50 ሺህ ብር አምጪና እርግብን ያስቀመጠችባት ልጅ እርግብን አውቃታለሁ ብላታለች እያለች እንግዲህ ያመጣታለሁ 50 ሺህ ብር አምጪ የምትከፍል ከሆነ እያለች ወደ ቤቷ ትነግራ ስትመጣ በር ላይ ከተላት ምሳሌ ነበረ። ምሳሌ ደግሞ በጣም አገላፍጦና ሰርቦ ነበር የተቀበላት። አንቺ ምንድን ነሽ እያላት ነበር ማለት ነው። እሱም እናቱ ስለነገረችው እናቱ ልትልበት እያለችው እንግዲህ እያሳየን ነበረ። ያው ወይዘሮ ባዩሽ ደግሞ እንደተሰበረች ለሀና ነገረቻት ሜላት ማለት ነው። ምክንያቱም ወይዘሮ ባዩሽ ተብዬዋ እንግዲህ ደምቻለሁ እያለ ወይዘሮ ሌላ ስለነገረቻት ማለት ነው። ወርቁን የምትፈልጊ ከሆነ እንግዲህ መተሽ ትወስጃለሽ ብላኛለች እና 50 ሺህ ብር እና አምጪ የምትፈልጊ ከሆነ ያለ ወይዘሮ ሜላት ነገረቻት። ወይዘሮ ሜላት ደግሞ ከቤት ለቀሽ ውጪ ነበር ያለቻት ማለት ነው። ወይዘሮ ባዩሽ ግን እንድትስማሚ ከሆነ 50 ሺህ ብር ከፍለሽ ወርቅሽን ማግኘት ትችያለሽ እያለቻት ነበር። ወይዘሮ ሜላት ሀሳብ ውስጥ ገብታ እንግዲህ ነገሩን ለማሰብ ሞክራለች ማለት ነው። ምሳሌም ዝቶባታል። እናቴን ባልፈራ ኑሮ ይሄን አንቺን አሳልፌ ነበር የሚሰጥሽ ህይወትሽን እያላን ነበር። እሷ ደግሞ የማንን መጫወቻ ሆን እያለች ነው እንግዲህ ወይዘሮ ባዩሽ አሁን ላይ። ከዛም በመቀጠል እንግዲህ ወይዘሮ ሜላት ተብዬዋ ወይዘሮ ባዩሽ 50 ሺህ ብር የምታመጭ ብላኛለች ብላ እሷን ምክሯ ሀና ጋር ስለነበረ ለሀና ስትነግራት እማዬ አሁንም በድጋሚ በቃ ህይወትሽ ልታሳልፍና ቦታ ልትሰጫት ነው እንዴ እያለች እንግዲህ ሀኒ የሚያመጣ ላይ ጮህባታለች ማለት ነው። ከዛም በመቀጠል እንግዲህ ምን እንደሚፈጠር ወይዘሮ ሜላትን በጣም ተናዳን ያሳይሻለሁ የተወኩትን ሀሳብ እንግዲህ እንድቀጥል አታድርጊኝ እያለቻት ነበረ። እንግዲህ እርግብ ደግሞ ከጓደኛዋ ጋር አሁን ላይ የእርግብ ጓደኛ እንግዲህ በብር እርግብን ልትታላል ማለት ነው። ምክንያቱም ሁላቸውም ግልጽ ነው እየተወናበዋል ታውቋል ማለት ነው። እርግብን ደብቃታለች፣ ጓደኛውን ደብቃታለች ማለት ነው። እውነት አነጋገሩ
እንግዲህ የእርግብ ጓደኛ ቤቱን ጥቅር አድርገዋለች። ምክንያቱም ወርቅ ተብዬውን እየፈለገች ነበረ፣ ግን እስካሁን አላገኘችው ማለት ነው። እርግብ ግን ለተምቹ ነበር የሰጠችው። ያ ወርቅ አሁን ላይ ማን እጅ እንደሚገባ እንግዲህ ቀጣይ የምናይ ይሆናል ማለት ነው። እንግዲህ እርግብ ንቂ እያለች ነው፣ ምን እያሰበችባት እንደሆነ እየገባት ነው አሁን ላይ። በጣም የሚገርመው ነገር እንግዲህ ተምቹና ያሲር እኔ እርግብን እፈልጋለሁ አንተም ሀናን እንደምትፈልጋት ሲለው፣ ወይ እንግዳስ እንደዛ ከሆነች ባዩሽን እና ሲዛት ለፖሊስ ተባብረው ተመካክረው እንግዲህ ለማስደወል ሞክረዋል ማለት ነው። ከዛ በመቀጠል እንግዲህ ወይዘሮ ባዩሽ ከል እያለች ስትመጣ ከወይዘሮ ሜላት ቤት አይተዋታል። በድጋሚ አሁን ላይ ለፖሊስ የሚደውሉባት ብለዋል ማለት ነው። ወይዘሮ ሜላት አሁን ላይ እንግዲህ ለሀና ይህንን ምክር ስትሰጣት ሀና አልተስማማቻትም። ግን በውሳኔሽ አንቺ ታውቂያለሽ ብላ እንግዲህ ትታት ሄዳለች ማለት ነው። በጣም የሚገርም ነው። ከዛም በድጋሚ መጣ እንግዲህ ወይዘሮ ሜላት 50 ሺህ ብር ለወይዘሮ ባዩሽ ሰጥታታለች። ምክንያቱም ወርቁ ከ50 ሺህ ብር በላይ ስለሆነ ወርቄን ካመጣኝ ብዬ አስጠንቅቄ ሰጥቻታለሁ ብላ እንግዲህ ለሀና ነግራታለች ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ባዩሽ 50 ሺህ ብሩን በእጇ ይዛ ለልጅቷ ደውላ ነይ ብሩን ውሰጂ እያሉ እየደወለች ተምቹና ያሲር ደግሞ መንገድ ላይ ሆነው እያዩት ነበረ ማለት ነው። ቀጥታ ለፖሊስ ነው የደወሉት። ወይዘሮ ባዩሽ ተብዬዋ እንግዲህ ለእርግብ ጓደኛ ብሩን ውሰጂ እያለች እየደወለችላት የእርግብ ጓደኛ አጋጣሚ እርግብ ጋር አንድ ክላሳቸው ስለነበሩ ደውሎ ሊደውል በጣም ደነገጠች። እርግብ ደግሞ ምን ያስደነግጥሻል ምንድን ነው ስትላት አየሁ ጓደኛዬ ነበርና ልምጣ እያለ ነው ግን በጣም እኔ አልፈልግም አሁን ላይ አብራ ልታብሩ ነው ምናምን እያለች ጠየቀቻት። ከዛ ውጭ ምንዱ አደል እያለች አለቻት ማለት ነው። አሞኛት እንግዲህ የት ልትሄጂ ነው አንቺ በምሽት ስትላት ነው ወጣ ልበል ብላ አለቻት ማለት ነው። ከዛ ምሽ ዛሬ እኔ ስራ ላይ ደብሮኛልና አናግሬው ልንጣና አንቺ የምትሄጂበት አብረን እንሄዳለን ብላ እንግዲህ ከወይዘሮ ባዩሽ ብሩ ልትቀበል ውጭ ሄዳለች ማለት ነው። እርግብ አሁን ላይ ፈራ ተባ እያለች ጥርጣሬ ውስጥ ገብታለች ማለት ነው። ምክንያቱም በስተጀርባ የምን እየሰራችብኝ ነው ብላ እንግዲህ እያሰበች ነው ያለችው ማለት ነው። የእርግብ ጓደኛ ተብዬዋ እንግዲህ አሁን ላይ ወይዘሮ ባዩሽን ልታገኛትና ብር ልትቀበል ወጥታለች ማለት ነው። ተምቹና ያሲር ደግሞ ወይዘሮ ባዩሽን እየተከታተሉ እሷን ለፖሊስ ጠቁመዋል ማለት ነው። ከዛም በመቀጠል እንግዲህ ያው ወይዘሮ ባዩሽን በደወለችላት መሰረት የእርግብ ጓደኛ መታ ብሩን ይዘሻለች ስትላት ቀጥታ ያወጣችው እንግዲህ እርግብን ልትገድልበት ያለችውን መሰደስ ነበር። ከዛም እንግዲህ ይህን ይዛ እተኩሳለሁ ብላ ፍንጫዋ ላይ ስትይዝ አሁን እርግብ ያለችበት ታሳይኛለሽ ወይስ አታሳይኝም ስትላት ግደኝ እንጂ እኔ አላውቅም ያለችው የእርግብ ጓደኛ ማለት ነው። ዝም ብዬ አይደለም መጀመሪያ እጅሽን የታሰራል ምናምን ነገር እያለች እየለፈለፈችባት እያለ እንግዲህ ግደኝ ብዙ አታውሪ ያው እንግዲህ ለመግደል ነው አይደል የምታስቢው ብላ እንግዲህ እኔ ምንም አላውቅም ስለ እርግብም ስለምንም እያለቻት እንግዲህ እንዳለ ተምቹና ያሲር እየቀጠሯቸው ፖሊሶች ብቅ አሉ ማለት ነው። ከዛም ወይዘሮ ባዩሽን እጅ ከፍንጅ ያዟት። በጣም ደስ ይላል ማለት ነው። የምትተኩሰውን እያለ ልጅቱ ልትገድል እያለችውን አስወረውረው ሁለታቸውንም ወደሚከተለው ይዟቸው ሄደዋል ማለት ነው። አሁን ላይ እርግብና ባዩሽ በአንድ ላይ ተያዙ። እርግብም ወርቆቿ ሳይገባ ተምቹ እጅ ላይ እንዳለና የወርቅ ሀንዬ ጋር እንደደረሰ እናውቃለን ማለት ነው። በጣም ደስ የሚል ነገር ነው። ሀንዬ እንግዲህ ይህን ሻንጣ እውነት ከፍታ ታይዋለች አታይዋም የሚለውን ደግሞ ቀጣይ የምናይ ይሆናል። ወይዘሮ ባዩሽ አሁን ላይ እስር ቤት ገብታለች ማለት ነው። በጣም ደስ ይላል። ቪዲዮውን ላይክ ሸር አድርጉ። ወዳችኋለሁ። ባይ ባይ።